በመጀመሪያው ሌሰናችን ከዚህ በፊት በነበረው ሌሰን አይታችሁት ከሆነ ፕሮፋይላችንን ቢውልድ አፕ በምናደርግበት ጊዜ ፉል ስታክ ዲቨሎፐር ወይ ደግሞ ምንድነው አንደኛው ሶፍትዌር ዲቨሎፕመንት ከሁለቱ አንዱ መሆን አለበት የግድ ብያቸዋለሁ። ያው ፉል ስታክ ዲቨሎፐር ወይ ሶፍትዌር ዲቨሎፐር አድርገን ማለት ያንን እንሰራለን ማለት አይደለም። አለ በሱ መስራት ይቻላል፣ ግን ሁላችንም ያ ስኪል ላይኖረን ይችላል። ያ ስኪል የለንም ማለት ይችላል። ስለዚህ ምንድነው ስኪል መምረጥ አለብን። የራሳችን ስኪል መምረጥ አለብን። ግድ ያንን እንሰራለን ማለት አይደለም። ያንን እንቀይረዋለን። ያን ፕሮፋይላችንን ቅድም ቢውልድ አፕ ለማድረግ ወይ ደግሞ አክሴፕት እንዲደረግልን የወሰድነው መካኒዝም ነው። ሶ ስኪል ከመምረጥ በፊት የምናያቸው ነገሮች አሉ። ሶ ፍሪላንስ ላይ ስኪላችን የቱን ስኪል ነው የምንመርጠው? በጣም ወሳኝ ነገር ነው። ስኪላችን የቱ ነው የኛ ስኪል፣ ቤቱ ብንሰራ የበለጠ የተሻለ ይሆናል የሚለውን ማወቅ አለብን። እና የመጀመሪያው ምንድነው ኢዚ ቱ ለርን አለ፣ ለመማር በጣም ቀላል የሆነ ስኪል አለ። ሁለተኛው ደግሞ በጣም ሎ ኮምፒቲሽን ያለው ስኪል ኖረን ግን ስኪሉ ስራው ላይ በፍሪላንሲንግ ወርልድ ላይ በጣም ሎ ኮምፒቲሽን ብዙም ሰው የሌለበት ስኪል አለ። እንደገና ደግሞ ብዙ ተከፋይ የሚያደርጋችሁ ስኪል አለ። እና ደግሞ በጣም ሃይ ዲማንድ ያለው ስኪል አለ። ብዙ ሰው ያ ያለውን ስኪል የሚጠቀምበት ወይ ደግሞ ምንድነው ሃይ ዲማንድ የሆነ ስኪል አለ። ሶ የትኛው ስኪል ነው ለእኛ የተሻለ፣ የትኛው ስኪል ብንሰራ ያዋጣል የሚለውን እንይ እስቲ። ሶ የመጀመሪያው ምንድነው ኮፒራይቲንግ ነው። ኮፒራይቲንግ በዚህ ጊዜ ላይ በጣም ተመራጭ፣ በጣም አሪፍ ተፈላጊ የሆነ ስኪል ኮፒራይቲንግ ነው። ሶ ኮፒራይቲንግ ምንድን ነው ካላችሁ፣ ኮፒራይቲንግ ማለት ለተለያየ ጥቅም ወይ ለተለያየ አገልግሎት ሊውሉ ይችላሉ። ለምሳሌ ዌብሳይት ላይ፣ ብሎግ ፖስት ላይ ሊሆን ይችላል፣ አድቨርታይዝመንት ላይ ሊሆን ይችላል። ለእነሱ የሚጠቅሙትን ነገሮች መጻፍ ማለት ነው። ሶ ሁለተኛው ደግሞ ምንድነው ግራፊክ ዲዛይን ነው። እዚህ ጋር ያሉት ስኪሎች ኮፒራይቲንግ፣ ግራፊክ ዲዛይን፣ ቪዥዋል አሲስታንስ፣ ቨርቹዋል አሲስታንስ፣ ሶሻል ሚዲያ ማርኬቲንግ ይህን ያህል በጣም ማለት ውስብስብ ያህል ኮንሰፕት አይደለም። በጣም ቀላል ናቸው። ቀላል ስኪሎች ናቸው ከተማርናቸው ካወቅናቸው። ሶ ግራፊክ ዲዛይን ምንድን ሎጎ ዲዛይን ሊሆን ይችላል። ብራንዲንግ ለአንድ ካምፓኒ ብራንዲንግ መስራት ይችላል። ከሎጎ ዲዛይን ጀምሮ እስከ ባነር ወይ ፍላየር፣ ቢዝነስ ካርድ የመሳሰሉትን መስራት ሊሆን ይችላል። ግራፊክ ዲዛይን በጣም አሁን ላይ በጣም ተፈላጊ የሆነ ስኪል ነው። ለመማርም በጣም ጊዜ የሚፈጅ ነገር አይደለም። ዩቲዩብ ላይም ብዙ ኮርሶች አሉ፣ መማር ይቻላል። ግራፊክ ዲዛይን ብዙ ጊዜ አይፈጅም እና አሪፍ ስኪል ነው። ሁለተኛው አሪፍ ስኪል ነው ግራፊክ ዲዛይን ነው። ሶስተኛው ምንድነው ቨርቹዋል አሲስታንት ነው። ቨርቹዋል አሲስታንት ማለት የተለያዩ ነገሮችን ሃንድል የሚያደርግላችሁ ነው። ለምሳሌ ያክል እኔ ኢሜል ላይ ብዙ የሚላኩ ነገሮች ቢኖሩ ግድ ቨርቹዋል አሲስታንስ ሊኖረኝ ያስፈልጋል፣ ያን ሃንድል የሚያደርግልኝ ነገር ማለት ነው። ሶ ከቤታችሁ ሆናችሁ የምትሰሩት ነገር ነው ማለት ነው። አራተኛው ደግሞ ሶሻል ሚዲያ ማርኬቲንግ ነው። ይሄኛው በጣም አሪፍ የሆነ ስኪል ነው። ምንድነው እሱ ደግሞ ታርጌት ኦዲየንሶች ላይ ሪች ማድረግ ነው። ለምሳሌ ቲክቶክ ላይ ፖስት የምታደርጉት ነገር በጣም ቫይራል የሚወጣላችሁ ከሆነ፣ በጣም የሚታይላችሁ ከሆነ፣ ዩቲዩብ ሊሆን ይችላል፣ ፌስቡክም ወይም ኢንስታም ሊሆን ይችላል እና በጣም ቫይራል የሚወጣላችሁ ነገር ከሆነ ለምሳሌ ይሄ አሁን እናንተ ስኪሉ አላችሁ ማለት ነው። ስለዚህ ለአንድ ካምፓኒ በሶሻል ሚዲያ ፕላትፎርም ላይ ታርጌት ኦዲየንስ ጋር ሪች እንዲደረግ ስኪላችሁን ተጠቅማችሁ ትሰራላችሁ ማለት ነው። እነዚህ አራት ስኪሎች በጣም ቤስት ስኪል የምንላቸው ናቸው። እነዚህ አራቱ በጣም ሃይ ዲማንድ ያላቸው ናቸው። ኮምፒቲሽናቸውም ወይ ደግሞ በጣም ውርደታቸውም ከሌላው ስኪል በጣም አነስ ያለ ነው። ስለዚህ እነዚህ ስኪል ካላችሁ በጣም ቤስት ስኪል ተመራጭ ስኪሎች ናቸው ማለት ነው። ስለዚህ አይ እኔ ደግሞ እነዚህን ስኪሎች አልፈልግም፣ ቀላል ስኪል ነው ፈልገው ካላችሁ ደግሞ ወደ ኢየሱስ ስኪል ስናይ እነዚህ ደግሞ አራት ስኪሎች አሉ። ምንድነው ግን በጣም ቀላል ስኪል በሆነ ቁጥር በጣም ኮምፒቲሽኑ ሃይ ነው የሚሆነው። ብዙ ሰው እነዚህ ስኪሎች ያሉት ሰው ወደ ስራው ላይ ሲገባ ያን ስራ የማግኘት እድላችሁ በጣም አናሳ ነው የሚሆነው። ምክንያቱም ፉክክሩ በጣም ሃይ ስለሆነ ማለት ነው። ቢሆንም ግን እዚህ ስኪል ከፈለጋችሁ ለምሳሌ ዳታ ኢንትሪ አለ፣ ትራንስክሪፕሽን አለ፣ ፕሩፍ ሪዲንግ አለ፣ ትራንስሌሽን አለ። ዳታ ኢንትሪ ስንል ምንድን ነው?
ለምሳሌ ያክል በጀት የሞላ ፎርም ሊኖር ይችላል፣ ወይ ደግሞ ይህ ፋይሎች ሊሆኑ ይችላሉ መገልበጥ ያለባቸው ወደ ኤክሴል ሊሆን ይችላሉ፣ ወደ ወርድ ሊሆን ይችላል፣ ከዛ ወደ ፒዲኤፍ ኮንቨርት የሚደረጉ ሊሆን ይችላሉ፣ ወይ ደግሞ ሃርድ ኮፒዎችን ወደ ሶፍት ኮፒዎችን መገልበጥ ሊሆን ይችላል። በጣም ኢዚ ታስክ ነው። እነሱን ወደ ኤክሴልም ወደ ማንኛውም ነገር መገልበጥ። ሁለተኛው ስኪል ምንድነው? ትራንስክሪፕሽን ነው። ትራንስክሪፕሽን ማለት በኦዲዮ ያለ ነገር ወይ ደግሞ በቪዲዮ ያለ የተቀዳ ነገር ሊሆን ይችላል። እሱን እየሰማን ትራንስክራይብ ማድረግ ወደ ቴክስት መቀየር ማለት ነው። በጣም ሃይ ዲማንድ ያለው ስራ ነው። ጥሩ የመስማት ችሎታ ያለው ሰው እንግሊዝኛም ይችላል ሌላም ቋንቋ የምትችሉት ነገር ከሆነ ሰምቶ መጻፍ ስለሆነ በጣም ኢዚ ስኪል ነው። ሶስተኛው የምናየው ፕሩፍ ሪዲንግ ነው። ምንድነው ፕሩፍ ሪዲንግ? የተጻፈ ጽሁፍ ሊኖር ይችላል፣ ማንኛውም ነገር ላይ የተጻፈ ነገር ሊሆን ይችላል። እነሱን እያዩ ግራመር፣ ስፔሊንግ ወይ ደግሞ ፐንክቹዌሽን ኤረሮች ሊሆን ይችላል፣ እነሱን ማስተካከል ነው። ዌብሳይት አንዳንድ ዌብሳይቶች ወይም ደግሞ ሶፍትዌሮች አፕሊኬሽኖችም አሉ እንደ ግራመር የሚያስተካክሉ፣ እነሱን እየተጠቀምን ይህን ስህተቶች ያሉትን ስህተቶች ማረም ወይ ደግሞ ማስተካከል ነው። ግራመርን ፐንክቹዌሽንም ግን ያው ስትሮንግ የሆነ አንደርስታንዲንግ እንግሊዝኛ እውቀት ወይ ደግሞ ሌላም ቋንቋ ሊሆን ይችላል እውቀቱ ሊኖረን ግድ ያስፈልጋል ማለት ነው። አራተኛው ኮርስ ምንድን ነው? ትራንስሌሽን ነው። አራተኛው ስኪል አራተኛው ትራንስሌሽን። ትራንስሌሽን ኢዚ አይ ቲንክ ትራንስሌት ማድረግ ነው ከአንድ ቋንቋ ወደ ሌላኛው ቋንቋ። ለምሳሌ እኔ አሁን እንግሊዝኛ እና አማርኛ በደንብ ማቅ ከሆነ ወይ ደግሞ አማርኛን ወደ ሌላ ቋንቋ እንግሊዝኛ ወደ ሌላ ቋንቋ ሊሆን ይችላል። ሁለቱን እነዛ ስኪሎች የተፈለጉት ታርጌት የሆኑትን ቋንቋዎች ሁለቱንም ካወቅኩኝ ትራንስሌት የሚደረገው ለምሳሌ ከእንግሊዝኛ ወደ አማርኛ ከሆነ ከእንግሊዝኛ ወደ አማርኛ ትራንስሌት ማድረግ ነው። ያው ማወቅ አለብኝ ቋንቋውን። ስለዚህ ትራንስሌት እያደረኩኝ እጽፋለሁ ማለት ነው። ኢዚ ጆብስ ይህን ይመስላል። ኢዚየስት ስኪል የምንላቸው ማለት ናቸው። የምንለው ደግሞ ሃይ ፔይንግ ስኪል ናቸው። በጣም ከፍተኛ ገንዘብ የሚያስገኙልን ስኪሎች ናቸው። ለምሳሌ ቪዲዮ ኤዲቲንግ ካየ በጣም ከፍተኛ ገቢ የሚያስገኝ ነው። ኢቭን በአንድ ቪዲዮ ኤዲቲንግ $100 በላይ እስከ $300 ኢቭን ሊያስገኝላቸው የሚችል ስራ ነው ቪዲዮ ኤዲቲንግ። በእርግጥ ነው በጣም አድካሚ ስራ ነው፣ ስኪል ይፈልጋል። ግን በዛው ልክ ሃይሊ ፔድ የሆነ ስኪል ነው ቪዲዮ ኤዲቲንግ። ዌብ ዲዛይን ኤንድ ዲቨሎፕመንት አለ። ዌብ ዲዛይን እንግዲህ አብዛኛውን ጊዜ አሁን ላይ ሀገራችን ላይ ወይም ደግሞ በውጭም ላይ ቢሆን አብዛኛው ካምፓኒ ላይ አሁን የራሱ የሆነ ዌብሳይት ዲዛይን የሚያሰራበት ጊዜ ነው። ዌብሳይት ዲዛይን ሃይሊ ፔድ ፍሪላንሲንግ ስኪል ነው። ዌብ ዲዛይን ኤንድ ዲቨሎፕመንት ኦልሶ ኤ ጉድ ስኪል። ዘ ሰርድ ዋን ዩኤክስ ዲዛይን። ዩኤክስ ዲዛይን ዩዘር ኢንተርፈራንስ ነው። ለምሳሌ ስልክ አፕሊኬሽን ላይ የመጣው ለተጠቃሚ የመጣው የኢንተርፈራንስ እሱንም ዲዛይን ማድረግ ራሱን የቻለ ሃይሊ ፔድ ስኪል ነው። ኦንሊ ግራፊክ ዲዛይን የምንሰራ ከሆነ ዩኤክስ ዲዛይንንም መስራት እንችላለን። አብዛኛው ነገር ተመሳሳይ ነው፣ ቁርኝት ስላለው ማለት ነው። የአራተኛ ላይ ፉል ስታክ ፍሮንት ኤንድ ኤንድ ባክ ኤንድ ዴቨሎፕመንት ነው። ዌብሳይት ሲሰራ ሁለት ኢንድ አለው። ያው ከፊት ለፊት የምናየው ያው ፍሮንት ኤንድ ይባላል። ከእንደገና ደግሞ ባክ ከኋላ ደግሞ ያለው ይሄ ዳታ የሚቀመጥበት ሊንክ የሚደረግበት ኔትወርኩ እነሱ ደግሞ ባክ ኤንድ ዴቨሎፕመንት ይባላል። ሁለቱም ደግሞ አንድ ላይ መስራት ስትችሉ ፉል ስታክ ዲቨሎፕመንት ይባላል። እንዳያችሁት በ2023 ሃይሊ ፔድ ፍሪላንሲንግ የነበረው ፉል ስታክ ፍሮንት ኤንድ ባክ ኤንድ ዴቨሎፕመንት ነበር። ስለዚህ ሃይሊ ፔድ ስኪል ነው። አምስተኛው ላይ ሾፒፋይ ዲቨሎፕመንት ነው።
ዲዛይን የምትሰሩ ከሆነ ፕሮዳክት እንዴት ማስገባት የምትችሉ ከሆነ ይህን መስራት የምትችሉ ከሆነ እስከ $70 በአንድ ብራንድ ተከፋይ ሊያደርጋችሁ ይችላል። ሶ ሾፒፋይ እንዴት እንደሚሰራ ከሌሎች ቪዲዮዎች ማየት መማር ትችላላችሁ። ሶ እነዚህ ያየናቸው 5 ስኪሎች ሃይሊ ፔይንግ ስኪሎች የምንላቸው ናቸው ማለት ነው። ሶ ስለ ስኪሎች ስናወራ ምንድነው የመጀመሪያው ነገር ምንድነው ስራ ቀለል አድርጎ መጀመር ነው። ብዙ ውስብስብ ያለው ነገር ላይ አለመግባት ነው። በጣም ብዙ ኦንላይን ሪሶርሶች አሉ። ዩቲዩብ ላይ መከታተል ትችላላችሁ። እናንተ ፍላጎቱ ካላችሁ አሁን ላይ የፈለጋችሁትን ስኪል መማር በጣም ቀላል የሆነበት ጊዜ ነው፣ ኮሚትመንት ካለ ማለት ነው። ስለዚህ ቤዚክ ነገሮችን ለማወቅ ከጣራችሁ አድቫንስ ነገሮችን ወይ ደግሞ ኤክስፐርት የሆኑ ነገሮች ላይ ብዙም አትጨነቁ። ያ የሚመጣው ያው ስሮ ፕሮሰስ ስለሆነ ማለት ነው። ኤክስፐርት ካልሆንኩ ብዙ አይከፈለኝም ብላችሁ ማሰብ የለባችሁም። ኤክስፐርት ስትሆኑ በራሱ ጊዜ በጣም ሃይሊ ፔይ ትሆናላችሁ። ከዛ በፊት ግን በቤዚክ ነገሮቹ መጀመር ነው የሚያዋጣው ማለት ነው። አብዛኛውን ስራ አፕወርክ ላይ እንዲሁም ብዙ ጊዜ ፖስት የሚደረገው ለኤክስፐርት ሳይሆን ለቤዚክ ነው፣ ያው ከኮስቱም አንጻር ማለት ነው። ሁለተኛው ነገር ምንድን ነው? የምንመርጠውን ስኪል የወደድነው ስኪል መሆን አለበት። እንደገና ደግሞ ዴይሊ ፕራክቲስ የምናደርገው ስኪል መሆን አለበት። ምክንያቱም አንድ ስኪል ዴይሊ ፕራክቲስ የማናደርገው ከሆነ ልናውቀው አንችልም። የሆነ ፖይንት ላይ ስታክ ነው የምናደርገው። አዲስ ነገር መስራት ማግኘት ስለማንችል ዴይሊ ኤቭሪዴይ ላይፍ ፕራክቲስ። ስኪሉን እንዴት እንደምንመርጥ እንዴት እንደምናስገባ እሱን እናየዋለን በተግባር። በየወሩ ራሳችን ኢምፕሩቭ የማናደርግ ከሆነ ተመሳሳይ ለምሳሌ ዘንድሮም $10 በአንድ ስራ የሚከፈለን ከሆነ የሚቀጥለውም ዓመት ተመሳሳይ $10 ነው የሚከፈለን። ምንም አፕግሬድ የምናደርገው ስኪል ስለማይኖር ስታክ እንዳደረግን ነው የሚቀረው ማለት ነው። ምንም የምንጠብቀው የምናባክነው ጊዜ የለም። ቅድም ካየናቸው ከስኪሎች አይነቶች እዚህ ጋር ያሳየኋችሁ ስኪሎች አሉ። ለምሳሌ ቤስት ስኪል የሚባሉት አሉ፣ እዚህ ጋር አታይተናል። እንደገና ኢዚስት ስኪል አሉ፣ ሃይሊ ፔይንግ ስኪል የምንላቸው አሉ። ከነዚህ ውስጥ ምንም ጊዜ መጠበቅ አያስፈልግም። መርጣችሁ አሁን መጀመር የምትችሉት ነገር ነው ማለት ነው። ስለዚህ ስለዛ ስለ ስኪሉ እውቀት ካላችሁ፣ ቤዚክ ነገሮችን ካወቃችሁ፣ ራሳችሁ ፕራክቲስ አድርጋችሁ አድቫንስ ከዛ ኤክስፐርት የምትሆኑበት ሁኔታ ነው ያለው። ሌላኛው ደግሞ ምንድነው ለሰራችሁ ስራ ጓደኞቻችሁን ወይ ቤተሰቦቻችሁን ሊሆን ይችላል ፊድባክ ተቀበሉ። ማለት ምን ይመስላል ስራው፣ ምን ቢሻሻል ይሻላል፣ በምታሳዩበት ሰው እይታ አንጻር ምን ነገሮች ላይ ለውጥ ቢደረግ ይችላል፣ ምን ይመስላል የሚለውን ነገር ፊድባክ ተቀበሉ። ይጠቅማችኋል፣ ለማሻሻል ይረዳችኋል ማለት ነው። አሁን እንዳሳያችሁ ከምንመርጠው ስኪል ላይ ከ2 እስከ 3 ኪወርድስ እንመርጣለን። ያ ምን ማለት ነው? ልክ ክላይንቱ ሰርች ሲያደርገው የሚያገኛት ስፔሲፊክ የሆነች ስኪላችን ማለት ናቸው። ለምሳሌ እናንተ ስኪል ቪዲዮ ኤዲቲንግ ነው ብንል ክላይንቱ ኪወርድ ሰርች ሲያደርግ ቪዲዮ ኤዲተር ብሎ ሰርች የሚያደርግ እንጂ ቪዲዮ ኤዲቲንግ ብሎ ሰርች አያደርግም። ለምሳሌ ቪዲዮ ኤዲተር ለመውሰድ ስፔሲፊክ ማድረግ ይጠብቅባችሁ ይችላል። የምን ቪዲዮ ኤዲተር ናችሁ? የዩቲዩብ ነው? የኢንስታ ነው? የቲክቶክ ነው? ዩቲዩብ ቪዲዮ ኤዲተር። ዩቲዩብ ቪዲዮ ኤዲተር ስትሉ ደግሞ ሌላ ስፔሲፊክ ሾርት ቪዲዮ ኤዲተር ብላችሁ ስፔሲፊክ ስኪላችንን ከመረጥን በኋላ ኔክስት ምንድን ነው ሴቲንግ አፕ አወር ፕሮፋይል ማለት ነው።